የደም ካንሰር ነው። እስከዛ ሰዓት አልታወቀም። ድፍን 3 ወር ምን እንደሆነ አልታወቀም። እኔ ጣዋት ራውንድ ሲያረጉ ሰምቻለሁ። ምን ተሰማሽ? አይኔን ጨፍናለሁ እንቅልፍ ይወስደኛል። ከዛ ኤሚል ብለድ ካንሰር ምናምን ሲሉ ሰማ። የተለየ ተሰማሽ ስሜት አለ? ተደብቄ አልቅሻለሁ። በተማጽኖኝ ለምን ታውቂያለሽ ማለት ነው? ምን ማለት ነው? ስለ ካንሰር ሲባል በቃ ሁሉም ሰው ከባድ በሽታ ነው የሚገል ነው ሁሉም። ከዛ ደግሞ ህፃናት ላይ ይከሰታል ብለህ ደግሞ አታስብም። ይከሰትም የሚገል ነው የሚመስለኝ፣ ሚድን አይመስለኝም። ማንም ሰው ሲጀመርም ይድናል ብሎ ያስብ የሆነ ምድን ምናምን አልመሰለኝም ነበር በሰዓቱ። ልክ እንደ ሞት አዋጅ ነው የሰማሽው ማለት ነው? ኦኬ። በዛ ቅጽበት አይምሮሽ ውስጥ ኦኬ ልሞት ነው በቃ ብለሽ ማለት ነው ስታስቢ አይምሮሽ ውስጥ ምን መጣብሽ? ቤተሰቦቼ ጋር እንደ ልቤ ሳልጫወት ምኞቴን ሳላሳካ ልሄድ ነው ወይ? ከዛ ደግሞ እዛ ሄጄስ መንግስተ ሰማያት ሄጄስ እናትና አባቴ ስጋና ደሙን ሳይቀበሉ እነሱ ሲኦል ሆኖ ባያቸው እንዴት ነው መሆነው? እሱ ነበር ሲያሳስበኝ የነበረው። የእናትና የአባትሽ ነፍስ ጉዳይ ህልሜን ሳላሳካ ያልሽው ነገር ግን ጥያቄን ይፈጠረብኝ። ያቺ ትልቅ የእርዳታ ድርጅት ከፍታ ወደፊት በዓለም ደረጃ ታዋቂ ሆና ያቺ ዲዛይነሯ፣ ተዋናይዋ፣ አርክቴክቸሯ ማዕዶት እንደዚህ አይነት ትልቅ ህልም ነው ያለሽ? ምን አይነት በጎ አድራጎት ድርጅት ነው የምትከፍቺው? መጀመሪያ የምከፍተው የበጎ አድራጎት ድርጅት በህፃናት ካንሰር ላይ የሚያተኩር ትልቅ ፋውንዴሽን መክፈት ፈልጋለሁ። ከዛም በኋላ ደግሞ እዚህ ሀገር ውስጥ ኬሞቴራፒ ብቻ ነው ያለው። ደም ቅየራ፣ ትራንስፕላንት ምናምን የሚባሉ እንትኖች የለም። እነሱን ማስጀመር በደንብ ካንሰር ላይ መስራት ፈልጋለሁ። ከዛ ባሻገር ደግሞ ልክ እንደ መቄዶንያ ያለ በጣም ትልቅ በዓለም ላይ ታዋቂ የሆነ ድርጅት የበጎ አድራጎት ድርጅት መክፈት ፈልጋለሁ። እሺ። ወደፊት ማዕዶት በቃ ጀግና ሴት እንድትሆን ነው የምፈልገው። ኦሬዲ ሆናለች እኮ አይደል? ማዕዶት ህልሟ ትልቅ ነው። እኔ በነገራችን ላይ ዩቲዩበር በመሆኔ በጣም ደስ ከሚሉኝ ቀናት አንዱ ልክ እንደዚህ እግዚአብሔር የሰዎችን ችግር ለመፍታት እንደ መንገድ አድርጎ ሲጠቀምብኝ ወይም እግዚአብሔር ለሰዎች ድምፅ እንደሆን ሲፈቅድልኝ ነው። አያችሁ፣ ዩቲዩበር ስትሆኑ ለእናንተ ብቻ አይደለም ለብዙ ሰዎች ድምፅ የምትሆኑበት ትልቅ እድል ታገኛላችሁ። አሁን ደግሞ ቪዲዮ ኤዲቲንግን ጨምሮ የዩቲዩብ ቪዲዮ ስቶሪ ቴሊንግንና የዩቲዩብ ኮንተንት አሰራርን ጠቅለል አድርገን በክረምቱ ልዩ ስልጠና እየሰጠን ነው። ሐምሌ 24 የቀጣዩ ባች ትምህርት ይጀምራል። ዩቲዩበርነት ከቪዲዮ ኤዲቲንግ ጋር በ0975 51 63 60 ደውሉ። ዩቲዩብ ቻናል ከፍተንላችሁ ዩቲዩበር ሆናችሁ ወደ ቤታችሁ ትመለሳላችሁ።